ውድ የሶፊ ሚዲያ ተመልካቾቻችን ዛሬ እንዴት አድርገን በአሊኤክስፕረስ የታዘዝነው እቃ እንዴት አድርገን ሪፈንድ ማለትም ዶላራችንን እንዴት በቀላሉ ማግኘት እንደምንችል የምናየው ቪዲዮ ነው የሚሆነው። ይህን ቻናል ላይክ፣ ሼር፣ ሰብስክራይብ በማድረግ የቤተሰባችን አባል ይሁኑ እላለሁ። ወደ ዋናው ሀሳብ ስመለስ አሊኤክስፕረስ አፕሊኬሽኑ መጀመሪያ ያው ስልካችሁ ላይ ሊኖር ይችላል። ብዙ ጊዜ ኦርደር ያደረጋችሁ ሰዎች ሊሆን ይችላል። ያን ኦርደር ካደረግን በኋላ የሚዘገይበት ቀን አለ። ማለትም አሁን ላይ ባለ ሁኔታ ነባራዊ ሁኔታ እስከ 2 ወር 3 ወር አልፎ ደግሞ እስከ 4-5 ወርም የሚቆዩ እቃዎች አሉ። እነዛ እቃዎች ግን ጉምሩክ ከገቡ በኋላ እንደ አዲስ ቀረጥ እየጠየቁ ማለትም ድሮ ባልነበረው ሕግ እንደ አዲስ ቀረጥ እየጠየቁ ሆኖ ሳለ ለዚህ ይሄኛውን ሲስተም እንዴት ነው የምናደርገው? በአሊኤክስፕረስ ላይ እንዴት አድርገን ሪፈንዱን በቀላል ሲስተሙን ማግኘት እንደምንችል ነው። የፈለግነውን ያህል ወር ቢቆይ እንኳን ያን ሲስተም በቀላሉ አሊኤክስፕረስ ላይ ገብተን ሪፈንድ ማድረግ እንደምንችል ነው ማሳያችሁ። መጀመሪያ ሲስተማችን የሚሆነው አሊኤክስፕረስ ያዘዝነው እቃ ካለ ማለትም ተጭኖ ጉምሩክ የገባ እቃ ካለ ያን እቃ ጉምሩክ ደውሎ ክፈል ካለን ማለትም ያልጠበቅነውን ያክል ቀረጥ ከጣለብን አስቀድመን እንገባና የአሊኤክስፕረስ ላይ ያዘዝንበት ቦታ ማለትም ሺፕድ የሚለው ቦታ ላይ ገብተን ያዘዝነውን እቃ መጀመሪያ ቼክ እናደርጋለን። አሁን ለምሳሌ እንደምትመለከቱት እዚህ ጋር 2 እቃዎችን አዝዣለሁ። አንድ የካሜራ ሚሞሪ ነው፣ ሁለተኛው ደግሞ ቻርጀር ነው። እና መጀመሪያ ያዘዝነው ቦታ ላይ ከገባን በኋላ ራሱን እነካዋለን። ከዛ በመቀጠል እዚህ ጋር ነው ዋናው ሀሳብ ማለት ነው። እዚህ ጋር ያለችዋን ሪፈንድ የምትለዋን በብሉ ከለር ያለችዋን ሪፈንድ የምትለዋን ነገር እንጫናለን ማለት ነው። ሪፈንድ ካደረግን በኋላ እንደዚህ የሚል ሲስተም ይመጥልናል። በመቀጠል የኛው ሲስተም እንደመጣልን እዚህ ጋር ሴሌክት እናደርገዋለን። ለምንድነው ይህን ነገር ሪፈንድ ማድረግ የፈለግከው ይላል። እኛ በመቀጠል አይተማችን ምን ብለን አልተቀበልነውም፣ አይተም ኢዝ ኖት ሪሰርቭድ ብለን እንመልሳለን። አይተም ኢዝ ኖት ሪሲቭድ። ይሄን ነገር እንዴት ነው ማድረግ የምንችለው? ሪፈንድ ካኖት ቢ ፕሮሰስ ራይት ነው ይላል። ይሄን ነገር ሪፈንድ ካኖት ቢ ፕሮሰስ ራይት ነው የሚለውን ድጋሚ በሌላ በሁለተኛ ሲስተም እንገባና ደግሞ ሪዝን በሚጽፍበት ሲስተም ማለት ነው። በመጀመሪያ አይተም ኢዝ ሪሲቭድ ኢን ፓርት ኦር ኢን ፉል ማለትም አልተቀበልኩትም፣ በከፊልም ሆነ በሙሉ ደረጃ አልተቀበልኩትም የሚለውን ሲስተም ከነካም በኋላ እዚህ ጋር ደስ ያለንን ሀሳብ እንጻፋለን። ለምሳሌ አሁን አይተም ሚሲንግ የሚለውን መጨረሻ ያለንን ሀሳብ እንጻፍና እንላካለን ማለት ነው። ከዛም በኋላ ሪፈንድ ሪተርን ኤንድ ሪፈንድ ኦንሊ። ምክንያቱም ይሄ እቃ ወደ እናንተ እጅ ሊጋሚ ሊገባ ስለሚችል ማድረግ ያለባችሁ ሪፈንድ ኦንሊ የሚለው ነው። ሪተርን ማለት ወደ እነሱ ድጋሚ ወደ አሊኤክስፕረስ ተመልሶ ሊሄድ ስለሚችል ማለት ነው። ሪፈንድ ከሆነ ግን ብሩን ብቻ ነው ተመላሽ የሚያደርጉት። አንዳንድ ጊዜ ወላ ብሩን ተቀብላችሁ እቃውም አብሮ ሊመጣ ስለሚችል ይህን ማጭበርበር ግን ባትጠቀምበት ባይ ነው። ምክንያቱም አሊኤክስፕረስ ይህን ነገር ዲቴክት ካደረገ ኦልሬዲ የእናንተን አካውንት ባን ነው የሚያደርገው እና ለዚህ ሪፈንድ ኦንሊ እንለና እናስገባለን ማለት ነው። ከዛ በመቀጠል እዚህ ጋር ነው ሲስተሙ እንደምትመለከቱት። ለምሳሌ አሁን ይሄኛውን የሳምሰንግ ቻርጀር ያዘዝኩበት ዋጋ ወደ 800 ብር ነው። በኮይን ተጠቅሜ ወደ 400 ብር አካባቢ ነበር ያዘዝኩት። እና ይህን ሲስተም ካደረግን በኋላ እዚህ ጋር ያለውን ፎቶ አንስተን ደስ ያለን አይተም ኢዝ ሚሲንግ ካልን በኋላ አይተም ኢዝ ሚሲንግ ካልን በኋላ ደስ ያለንን ነገር እዚህ ጋር እናስገብለታለን ማለት ነው። ደስ ያለንን ፎቶ መልሰን እናስገብለታለን። ከዛም በኋላ ይሄኛውን ፎቶ ካስገባንለት በኋላ አፕሎድ እናደርገዋለን ማለት ነው። ሰሚት ከዛን በተለያየ ቀን ይመጥልናል። ያን ሀሳብ ሻጩ ሪጀክት ያደርጋል። የእኛን ተቀባይነት እንዲኖሩ አይፈልግም። ያን ነገር ሪጀክት ሲያደርግ እናንተ ደግሞ መልሳችሁ የሰውየውን ሀሳብ ሪጀክት ማድረግ አለባችሁ ማለት ነው። ተከታታይ የሆነ ኒጎሽን ማለትም ክርክር በኋላ ያ ሰውዬ የእናንተን ሪፈንድ አክሴፕት ያደርጋል ማለት ነው። ቢበዛ እስከ 4 ቀን እስከ 5 ቀን ድረስ ይከራከራችኋል። እናንተ መልሳችሁ ሪጀክት ነው ያ ሰውየውን ሀሳብ ሪጀክት እያደረጋችሁ መልሳችሁ ብራችሁን እንዴት በቀላሉ ሲስተም ማግኘት እንደምትችሉ ነው። እኔ ለምሳሌ አሁን እዚህ ጋር እንደምትመለከቱት ያዘዝኩት ሰዓት ነበረ። እዚህ ጋር ለምሳሌ ያዘዝኩት ሰዓት ነበረ። ይሄኛው ብሉቱዝ እንደምትመለከቱት፣ በሁለተኛ ደረጃ ደግሞ ስማርት ዋች ነበረ። ይሄ ስማርት ዋች የታዘዘው የዛሬ 5 ወር በፊት ነው እና ይሄን ስማርት ዋች ያዘዝኩበት ዋጋ ወደ 635 ብር ነው። አሁን ላይ ግን ቀረጥ ማለትም ጉምሩክ ላይ ወደ 1900 ብር ነው የጠየቀኝ እና ይሄን እቃ ኦልሬዲ እኔም ማለትም ያዘዝኩበትን ብር ከሚጠፋ ብዬ ሪፈንድ ነው ዳይሬክት ያስደረግኩት። ምክንያቱም ይሄ ሰዓት በኢትዮጵያ ውስጥ ቢበዛ እስከ 3000 ብር ነው ሊሸጥ የሚችለው። 1900 ብር ማለትም ደግሞ ድጋሚ ዶላሩ ጋር ወደ 3000 ብር አካባቢ ሊያልፍ ነው። ለዚህ ይህን ሲስተም በቀላሉ ሪፈንድ አስደርገን ብራችንን ማግኘት እንችላለን ማለት ነው። ልክ እንደምትመለከቱት እዚህ ጋር ሪፈንድ ኢዝ ኮምፕሊት ይላል ማለት ነው። በ2 ቀን በ3 ቀን ውስጥ ይሄ የዶላራችን የከፈልንበት መልሶ ወደ ማስተር ካርዳችን ይገባል ማለት ነው። በመቀጠል ደግሞ
አሁን ላይ ሰጀስት የማደርጋችሁ ማለትም የአሊኤክስፕረስ ላይ የምናዛቸው እቃዎች በአብዛኛውን በሚባል መልኩ ጉምሩክ ላይ እየተያዙ ነው። የዚህ ምክንያት ደግሞ አብዛኛውን ኢትዮጵያውያኖች የሚያዙት ተመሳሳይ የሆነ እቃ ከመሆኑ አንጻር የሚታዘዘው እቃ ጉምሩክ ላይ ገብቶ ቀረጥ ይጣልበታል። በዛ ከተባለ እንዳልኳችሁ አንድ ስማርት ዋች እስከ 2000 በላይ እንደዛ ነው። አንድ ስማርት ዋች በግሏ ድሮ ሁለት ስማርት ዋች ወ600 ብር ወይ 500 ብር ነበር ሁለት ሆኖ ማለት ነው። አሁን ላይ ግን አንዷ ብቻዋን 1900 ብር ነው የተጠራችበት ያለው ማለት ነው። እነዚህ የፀጉር ማሽኖች፣ የተለያዩ የኤሌክትሮኒክስ ዲቫይሶች ልክ እንደ ብሉቱዝ ምናምን እነሱ ያሉት እንዳለ አሁን ላይ ጉምሩክ ላይ እቃ ቀረጥ እየተጣለባቸው ነው። እኔ አሁን ላይ ግን ሰጀስት የማደርጋችሁ ማለትም እናንተ መታችሁ ኢትዮጵያ ውስጥ ሸጣችሁ ልታተርፉባቸው የምትችለው እቃዎች ነው እና እንደኔ አሁን ላይ በይበልጥ ብታመጡ ብዬ ማስበው እንደ ሚሞሪ፣ እንደ ቻርጀር ኬብሎች እንደዚህ አይነቶችን ብታመጡ ይበልጥ የመሸጥ ቻንሶች አሉ። አሁን ለምሳሌ ይሄኛው ሚሞሪ ኢትዮጵያ ውስጥ እስከ 2500 3000 ብር ነው። እዛ ግን ቢያንስ ይሄኛውን በኮይን ተጠቅማችሁ እስከ 500 ብር 600 ብር ማግኘት ትችላላችሁ። ማለትም እስከ 1000 ብር 500 ብር ትርፍ ማግኘት የምትችሉበት መንገድ ማለት ነው። ፍላሾች፣ የተለያዩ ፍላሾች አሉ። እነዚህን የምትመለከቷቸው ፍላሾችም እዛ ላይ ቢያንስ 400 ምናምን ነው። እዚህ ኢትዮጵያ ውስጥ ግን 64 ጂቢያ ብቻ እስከ 1000 ብር በላይ ነው የምትሸጠው ማለት ነው። ለዚህ ይሄኛውን ሲስተም ተጠቅማችሁ ይበልጥ በአሁን ሰዓት ትርፍ ልታገኙባቸው የምትችላቸው አይተሞች ናቸው እነዚህ። በመቀጠል እነ ስማርት ዋች፣ የተለያዩ ዋቾች፣ የትኛውም አይነት ዋች ባታመጡ ባይ ነኝ። ምክንያቱም ቀረጥ በጣም እየተጣለባቸው ነው። አሁን ላይ አይ ቲንክ በጣም ብዙ ኢትዮጵያውያኖች ያን ስማርት ዋች እያዘዙ ስለሆነ ብዙ ቀረጥ እየተጣለባቸው ነው። እኔ ብዙ ስማርት ዋቾችን ብዙ ማሽኖችን አምጥቻለሁ። እስከ ቅርብ ጊዜ ምንም አይነት ቀረጥ የሚጣልበት ነገር አልነበረም። ግን ከቅርብ ጊዜ የመጣ አዲስ ሕግ ነው ብለው ሲናወራ ነበር። ደውሎ ነው የሚነግሯችሁ ቀረጥ እንደተጣለ ምናምን ደውሎ ነው የሚነግሯችሁ። ያን ሲስተም እናንተ በደንብ ጠንቃቄ ወስዳችሁ ልትሰሩበት ይገባል። ካልሆነም ደግሞ አዛችሁ ከነበረ እቃችሁ ኦልሬዲ 2 ወር 3 ወር ቆይቶ ከነበረ ገብታችሁ እንዳልኳችሁ እዚህ ላይ ሲስተሙን እያንዳንዱን ስቴፕ ተከትላችሁ መልሳችሁ ሪፈንድ አስደረጋችሁ ብራችሁን ወደ ማስተር ካርዳችሁ ማስመለስ ትችላላችሁ። ማስተር ካርድ ላይ አስመልሳችሁ ደግሞ ያልኳችሁን አይነት እቃ ልክ እንደዚህ አይነት ሚሞሪዎች፣ በተመሳሳይ መልኩ ደግሞ ፍላሾች፣ የትኛውም አይነት ፍላሽ አሴፕት ይደረጋል። እሱ ምንም አይነት ጉምሩክ ላይ የሚያዝበት ቻንስ አይኖርም። የተለያዩ ሰፕሊመንተሮች፣ የስፖርት ቁሳቁሶች እንደነዚህ አይነቶች ምንም አይነት የጉምሩክ ቀረጥ የሚጣልባቸው አይሆንም ማለት ነው። እና ይሄን ይመስላል እንግዲህ ዛሬ በደንብ ይሄን የመሰለ ቪዲዮ ነው እንግዲህ ለመስራት ያሰብኩት። በመቀጠል ደግሞ እንዴት አድርገን በአሊኤክስፕረስ ላይ ኮይን ማለትም ኩፖን ተጠቅመን በርካሽ ዋጋ ልንገዛ የምንችለውን ሲስተም ቪዲዮ ኮሜንት ስር ላይ እንድታስቀምጡልኝ እፈልጋለሁ። ስለነበረን ጊዜ አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ታንኪዩ